አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናል የተከታታዮች ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ ጋር እንዴት ነው? እና እንዴት ናችሁ? ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ቪዲዮውን ስትጀምሩ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ የሀገሬ ልጆች እና የስደት እህታችሁ ነኝ። ለምታበረታቱኝም ወዳችሁ ፈቅዳችሁ ሰብስክራይብ፣ ላይክ፣ ሼር ለምታደርጉልኝም ኮሜንትም ለምትሰጡኝ በጣም ነው የማመሰግነው። በጣም አመሰግናለሁ እህቶቼ፣ አበረታቱኝ እና የመስራት ፍላጎት ስላለኝና ወደ ሀገሬ ገብቼ በሀገሬ ሰርቼ እንድለወጥ ፍላጎት ስላለኝ የእናንተን እርዳታ ስለምፈልግ እህቶቼ አበረታቱኝ እና ይቅርታ ዛን እያለ ነው። ይቅርታ ተመልሼ መጣሁኝ እህቶቼ፣ ግን አሁንም አልጨረሰም እና ውድ እህቶቼ የስደት እህቶቼ እንደኔ ስደት እህቶቼ እና በስደት ላይ ሆነን ዛሬም ስለ ስደት ነው የማወራው። በስደት ላይ ሆነን ጠንካራ መሆን አለብን። ፈተና ልንፈተን እንችላለን። ፈተና ሊበዛብን ይችላል። ጠንካራ መሆን አለብን። ቻይ መሆን አለብን። ጎበዝ መሆን አለብን። ለሚያገኘን ነገር ሁሉ ተሰባሪ መሆን የለብንም። መሰበር የለብንም። ጠንካራ ሆነን ወደፊት ሌላ ቀን አለ ብለን መስራት እንዳለብን ማመን አለብን። በዱንያ ላይ ስንኖር ክፉም ደግም ልናይ እንችላለን። አንዳንድ ልጆች ላይ ደግሞ ፈተና ሊበዛብን ይችላል። ያንን ፈተና ግን ተቋቁመን ማለፍ አለብን እና ውድ ሀገሬ ልጆች ይሄም ስራ ፈተናው በጣም ትንሽ ከበድ ይላል። ብቻ ጠንካራ መሆን አለብን። ጎበዝ መሆን አለብን። እንችለዋለን ማለት አለብን። አንሰራውም አንችለውም ማለት የለብንም። በቅድሚያ አላህን ይዘን ከአላህ ጋር እንሰራዋለን፣ እናሳካዋለን። ስኬታማ እንደምንሆን ባለሙሉ ተስፋ ነኝ። ውድ ሀገሬ ልጆች ይሄን የማደርገው ደግሞ በእናንተ ብርታት፣ እናንተ ስታግዙኝ፣ እናንተ አይዞሽ አብሽሪ እያላችሁ የምለቀውን ቪዲዮ ቢጥማችሁም ባይጥማችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ስታበረታቱኝ ነውና እህቶቼ እኛ እስበሳችን እንጓደድ፣ እንፋቀር። እኛ እስበራሳችን ከተዋደርን ከተፋቀርን ሰብስክራይብ ከተደረግን እስበሳችን ከተደጋግፍ አልፈንም ለሌላ ሰው እንተርፋለን። እህቶቼና ዛሬ እህታችሁ ነኝ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ፣ አጠናክሩኝ። የኔ ቪዲዮ ለእናንተ ላይጠቅማችሁ ይችላል። ለእኔ ግን እናንተ እኔን ሰብስክራይብ፣ ሼር፣ ላይክ ብታደርጉኝ እኔን ትጠቅሙኛላችሁ እና እኔን እህታችሁ ማገዝ ደግሞ ያው እጃችሁ ላይ ባለው ስልክና በምትሞሉት ኢንተርኔት ስለሆነ የሚጎዳችሁም ነገር የለም። እንዲሁም እኔን ብታግዙኝ ከሰው ታይሆን ካላህ ታገኛላችሁ ማለት ነው እና ወደፊት ብዙ የምንማማረው ነገር አለን። ስለ ህይወቴ ስለማወራችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰብስክራይቡን አሳድጉልኝና ላይቭ መግባት ትጀምር። ኢንሻአላህ በአላህ ፍቃድ ከኔ የምትማሩት ብዙ ነገር ይኖራችኋል ብዬ አስባለሁኝ እና እናንተም ስለ ህይወት ታርጋችሁ ማለት እኔ የኔን ህይወት ሳወራችሁ
እናንተ ደግሞ የምትማሩበት ብዙ ነገር ሊኖር ይችላልና እስከዛው ድረስ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። እንዋደድ፣ እርስ በርሳችን እንደጋገፍ እላለሁኝ። መስራት ያስከብራል፣ መስራት ያስከብራል። እዚህ እንኳ አረብ ቤት እንኳ ደከመን፣ አመመን፣ ሰለችን ምናምን ብለን የሆነ ወለም ዘለም ስንል የሆነ ተጽዕኖ ያደርጉብናል። ለምን እንደዚህ አይነት ሰው አይወዱም። በቃ ኮስተር ብሎ ስራና ስራውን የሚሰራ ሰው ነው የሚፈልጉት። ስራችንን ጥንክር ብለን ብርተት ብለን ከሰራን እነሱ ራሱ ክብር ይሰጡናል። አለዛ እንደዚህ ልፍስፍስ ምናምን ካልን እነሱ ራሱ አይፈልጉንም። እና መስራት ያስከብራል። በማንኛውም ስራም ቢሆን መስራት ያስከብራል። መስራት ደግሞ ከሀገራችን ከወጣን ግዴታ ነው። መስራት አለብን፣ መበርታት አለብን። ምንም ይሁን አላህ ፈቅዶ ጥሩ ጊዜ አንጥቶ ጥሩ ነገር አንጥቶ እስከሚያልፍ ድረስ መስራት አለብን፣ መበርታት አለብን፣ መጠንከር አለብን። ከዛ ስንመጣ ብዙ ፈተና ብዙ ስቃይ አሳልፈን ነው የምንመጣው። ብዙ ውጣ ውረድ ያለው በተለይ በአሁኑ ሰዓት ማለት ነው። ፓስፖርት ለማውጣት ስንት ፕሮሰስ አለው በአሁኑ ሰዓት ማለት ነው። ያንን ፓስፖርት አውጥተን ፓስፖርት ወጥቶ ደግሞ ወደዚህ ሀገር ለመምጣት ብዙ ጣጣ አለው። እዚህ መተን ደግሞ ጥሩ ነገር ላይ ገጥመን እኮ ነው ማለት። ጥሩ ነገር ስላችሁ ከስንት አንድ ነው። አሁን ጥሩ ቤት እንኳን የሚገጥመን ከስንት አንዳንዶች ናቸው። እና ብዙ እህቶቻችን ብዙ የሚሰቃዩ ነገሮች አሉ። በእንቅልፍ ሰዓት እንቅልፍ አይተኙ፣ ምግብ እንደ ልብ አያገኙም፣ እረፍት የላቸውም። ብዙ ነገር ስቃይ ያለና ሁሉም ቤት አንድ ነው ማለት አይቻልም። ሁሉም ክፉ ነው፣ ሁሉም መጥፎ ነው ማለት አይቻልም። ቅልቅል ነው። እንደኛ አሁን እኛ ጥሩ እንኖራለን፣ መጥፎ እንኖራለን እና ብዙ ነገር አለው። ግን ይሄንን እዛ ሆነን አናስታውስም። እዛ ሆነን መንጣታችንን እንጂ እዚህ ምን ያህል ስቃይ እንዳለው ምን ያህል ተለፍቶ ተወጥቶ ብር እንደምንይዝ እንደምናገኝ ምን ያህል ስቃይ እንደሚደርስብን አናቅም። ከዛ አዳዲስ አሁን ልንመጣ የምንዘጋጅ ልጆች ዝም ብለን ከዛ ብዙ ፈተናና ስቃይ ያሳልፈን እዚህ መተን አልጋ ባልጋ ይመስለናል። እንደዛ አይደለም። ያን ሁሉ የምናልፈው ደግሞ ጀግና ስንሆን ነው፣ ብርቱ ስንሆን ነው፣ ጎበዝ ስንሆን ነው። ለመጣው ነገር በቃ ፈጣሪ ያለን ከፈጣሪ ጋር እናሸንፋለን ስንል ጎበዞች ስንሆን ነው የምናሸንፈው። ያን ሁሉ አልፈነው ሰርተን ቤተሰቦቻችንን ለራሳችንም የምንቀይረው ማለት ነው። ያለበለዚያ ደግሞ መንጣት የለብንም። ጠንካራ ካልሆን ጎበዝ ካልሆን የሚመጣውን ፈተና ዋና ሁሉ ነገር ማለፍ ካልቻል መንጣት የለብንም። እዚህ ከመጣን ሌላ ችግር ውስጥ ራሱ እንገባለን። እና ለምትመጡ እህቶቼ ራሳችሁን ማሳመን አለባችሁ። ጥሩም ነገር ይገጥመኛል፣ መጥፎም ነገር ይገጥመኛል ብላችሁ ራሳችሁን ማሳመን አለባችሁ። እኔ በራሴና በራሴ የደረሰ ነገር ስላለ ነው። በህቴ የደረሰ ነገር አለ እና አረብ ሀገር ተመቶ ብዙ ውጣ ውረድን አታውቅም። ልጅ ናትምና ህፃን ናት። ብዙም እውቀቱ የላትም እና መጣች በሰው ያው አረብ ሀገር ሲባል ያው በአሁኑ ሳይሆን እሷ ትንሽ ቆይታለና መጣች። ከዛ መጣ እዚህ ሲጮህባት ምናምን በቃ የዘና አረብ ስራ ታውቃላችሁ፣ ይጮሃሉ፣ ያምታታሉ። በተለይ ቋንቋ እስከምትለምዱ ምን እስከምትሉ ልጆቹ ያምታቷቸዋል፣ እነሱ ያምታታሉ። ምን እንደሚሉ ቤቱ ራሱ ሲጮህ ያደናግራችኋል። ለዛ ደግሞ ጎበዝ ጠንካራ መሆን አለባችሁ። በቃ ምንም ቢሉ እናንተ ራሳችሁን እንትን ማለት አሚሯችሁን እንትን ማለት የለባችሁ። ማረጋጋት አለባችሁ። ጀግና መሆን አለባችሁ።
ፈሪ ከሆናችሁ ደግሞ እዚህ ሀገር መምጣት የለባችሁ። እውነቴን ነው ወላሂ። ፈሪ ስላችሁ የሆነ እነሱ የሆነ ነገር እንደዚህ ሲያርጓችሁ እንደዚህ ያርጓችሁ እያልኳችሁ አይደለም። እንደዛ ሳይሆን ፈሪ ስላችሁ ለማንኛውም ነገር ጀግና መሆን አለባችሁ። በቃ ጠንካራ መሆን አለባችሁ እና እራሳችሁን እኔ ጎበዝ ነኝ፣ ይህንን እኮ ፈተና አልፋለሁ፣ የማያልፍ ነገር የለም ብላችሁ የወደፊት እንደሚያልፍ ማወቅ አለባችሁ። ከዛ ምን ሆነች እህቴ፣ በቃ እዛም የሆነች እንትን ነገር ናት፣ ፈሪ ነገር ናት፣ ትፈራለች፣ ሰው ትፈራለች። ከዛ መታ እዚህ ለዓለም ምን እንዲሆነች ምን እንዳደረጓት አላውቅም። አመት ከ2 ወር ነው ከ3 ወር ሰርታ አሚሯ ተበላሽ። የምነግራችሁ ነገር ማለት ነው። ከዛ ታመመች። እነሱ ትታመም አንድ ቀንም አላሳድሯትም፣ ላኳት፣ ሄደች። አሁን እሷ አሚሮ በሽተኛ ሆና ተቀምጣለች። እህቶቼ ብዙዎቹ የእኔ ብቻ ሳትሆን ብዙዎች እንደዚህ እየሆኑ የሚሄዱ እህቶች አሉ። ስለዚህ ብርቱ፣ ጠንካራ፣ ጎበዝ ካልሆናችሁ አትንጡት ሀገራችሁ። እውነቴን ነው ወላሂ። ጎበዝ ከሆናችሁ በሀገራችሁም ሰርታችሁ፣ ብርቱ ከሆናችሁ በሀገራችሁም ሰርታችሁ ያልፍላችኋል። በመንጣት በመሄድ አይደለም። ባለፈው ቪዲዮዬ ስደት ብዙ ነገር ያስተምራል ብዬ ለቅቄላችኋለሁ። ስደት ብዙ ልጆች ታማረራላችሁ፣ ስደት ያስተምራል ብያችኋለሁ። ያልኩባችሁ በምክንያት እና ወደዚህ ሀገር ስትመጡ ናፍቆት አለ፣ ጭንቀት አለ፣ ቋንቋ ያለመልመድ አለ፣ ከሰዎቹ ጋር ቶሎ ያለመለማመድ አለ፣ ያገሩ ራሱ ቶሎ ማትለምዱት ነገር አለ፣ ብዙ ነገር አለ። ግን ያንን ሁሉ ቅልል አድርጋችሁ ነው ማየት ያለባችሁ። አካብዳችሁ ማየት የለባችሁም። አካብዳችሁ ማየት የለባችሁም። ቅልል አድርጋችሁ ለምደዋለሁ፣ ሰራለሁ፣ ይህ ሁሉ ፈተና እቋቋማለሁ፣ ጎበዝ ነኝ፣ ጀግና ነኝ ማለት አለባችሁ። እራሳችሁን ከውስጣችሁ ማሳመን አለባችሁ። እና ብዙዎች እህቶቼ ዝመተው ታመው ምን ብለው የሚሄዱት ጭንቀት ነው። ሲጮህባቸው ይጨነቃሉ። በቃ ሁሉ ነገር ቅይር ሲልባቸው ከሰው ጋር ሳይገናኙ ሲቀሩ ምናምን በቃ ይጨናነቃሉ። እና ስራ ብዛት ጋር እነሱ ስራ ሲያዙ በላይ ነው የሚያዙት እና የሆነ ጭንቀት ያበዛሉ እህቶቻችን። ለስራ ደግሞ ምንም አትጨነቁ። እውነቴን ነው። ከሰዎቹ ጋር እናንተ ጎበዝ ሆናችሁ ጠንካራ ሆናችሁ ጀግና ሆናችሁ ከተግባባችሁ ስራ ምንም ማለት አይደለም፣ ጤና ካላችሁ ማለት ነው። አሚሯችሁን ረጋ አድርጋችሁ ትሰሩታላችሁ። እነሱ የሚወዱት ምንድን ነው? ከተግባባችሁ እሺ ነው በቃ እሺ፣ ይሄን አርጊ እሺ። ግን አሁን ታላረኩት ብላችሁ አሚሯችሁን ማስጨነቅ የለባችሁ። አሚሯችሁን ይሄ ነገር አሁን አልሆነም ብላችሁ ዛሬ አልሆነም ብላችሁ አስቸኳይ ነገር የሆነው ዛሬ ትሰሩታላችሁ። ለዛሬ የሚፈለግ ከሆነ ማለት ነው። ማይፈለግ ከሆነ ደግሞ ነገም ይሰራል፣ ከነገ ወዲያም ይሰራል። ይሄ ግን በምንድን ነው? እናንተ ጎበዝ ስትሆኑ ነው። እናንተ ጥሩ ሀሳቢ ስትሆኑ ነው። እናንተ አሚሯችሁን ረጋ አርጋችሁ ስታስቡ ነው። አንዳንድ ልጆች አያውቁም። በቃ እንደዚህ ያርጉ ብለው በላይ ሲደርቡባችሁ የሆነ አሚሯችሁ ይጨነቃል። ማስጨነቅ የለባችሁም። በቃ ራሳችሁ ሂሌናችሁ እንደ ቤታችሁ እንደምትሰሩት ስራ ሂሌናችሁን ማሳመን አለባችሁ። ሂሌናችሁ እናንተን ሊያዛችሁ ይገባል። አንዳንድ ቤት መጥፎ ነገር ከስራችሁ እየሄዱ የሆነ መጥፎች ሊያጋጥሟችሁ ይችላሉ። እናንተ ደግሞ ብልጥ መሆን አለባችሁ። እንደነዚህ አይነት ቤቶችን
ካልሆነ በቶሎ መቀየር፣ ካልሆነ ደግሞ በብልጠት መያዝ፣ ራሳችሁን እያሳመናችሁ ቀስ እያላችሁ። ለምን የሰራነው ብር ምንም አይሰራልንም። እኛ ታመን አሚሮ ጭንቀት ይዞን የሆነ ነገር ሆነን ከገባን ያ ብር ለእኛ ምንም አይጠቅመንም። ብር ምንም ማለት አይደለም። እኔ እህቴ ዓመት ከ3 ወር የሰራችበት ብር አላዳናትም። ልጅ የላት ምን የላት ሕፃን ናት ብያቸዋለሁ። ስመጣ ማለት ነው ምንም ነገር አታውቅም። ዛሬ ያን ጊዜ አረብ ሀገር ባልሄድ እችላለሁ እኔ ማለት ነው። ባትሄድ ኑሮ ላለሁኝ ሳያት ማለት ነው። ባትሄድ እንደዚህ አትሆንም ነበር እላለሁ። እሱ ያላቀታና ቀድር ቀድሮታል። ግን ለእኛ ህመም ነው የሆነብን። ህመም የዝንት ዓለም ህመም ነው የሆነብን። ልጅቷ በጣም ነፍስያዋ ትንሽ ናት። እዛም ሆና የሆነ ጭንቅ ናት። የሆነ ውስጧ ይጨነቃል ዝም ብሎ ማለት ነው። እና ይሄንን ፈተና እንቋቋማለን፣ ይሄን ፈተና እናልፋለን፣ የመጣውን ነገር ብርቱ ሁኜ እቋቋማለሁኝ የማይል ሰው ከሀገሩ መውጣት የለበትም። እዚህ ሀገር ስንመጣ ከአላህ ጋር መቀራረብ በቃ ቢደክመንም ይደክመናል፣ በጣም ይደክመናል። ስራ ላይ ነው የምንውለው። በቃ ብዙ ጫናዎች ስላሉብን ይደክመናል። ግን ቢደክመንም ከአላህ ጋር መገናኘት አለብን። ሶላታችንን መስገድ አለብን። ዱዓ ማድረግ አለብን፣ በምንችላት ነገር ማለት ነው። ሁሉን ነገር አላህ ጠንካራ ያደርገናል። ዱዓ ታደረግን፣ ሶላታችንን ተሰገርን፣ ሁሉን ነገር አላህ ብርታት ይሰጠናል። እና በዱዓችን ላይ ጎበዝ መሆን አለብን፣ መበርታት አለብን፣ ከአላህ ጋር መገናኘት አለብን፣ ከዛ አሚሯችንን ማረጋጋት አለብን። ብር ብቻ አይደለም ማሰብ ያለብን። ብር ምንም አይታከረልንም። እኛ ስንቆም ነው ብር የሚጠቅመን። እኛ ጤነኛ ሆነን ስንጠቀምበት ነው ብር የሚጠቅመን። ቅድሚያ ጤናችን ነው የሚቀርመው። አንዳንድ ልጆች በራብ የምትጎዱ ልጆች አላችሁ። አሁን አዲስ ስመጡ እንደኛ ሀገር እየመሰላችሁ እነሱ ብሉ ይሉናል እያላችሁ ትጠብቃላችሁ። እነሱ እንደዛ አያውቁም። አንዳንድ ቤቶች አሁን ሰርታችሁ ስበሉ አይወዱም። እነሱም መስማት የለባችሁም። ቅድሚያ ራሳችሁን መጠበቅ አለባችሁ። ለምን ስበሉ ነው የምትሰሩት? ለእነሱም የምትሰሩት በልታችሁ ነው፣ የምትቋቋሙትም በልታችሁ ነው። መብላት አለባችሁ፣ መጠጣት አለባችሁ፣ አሚሯችሁን ማረጋጋት አለባችሁ። አሚሯችሁን ብዙ ቦታ መሰብሰብ አለባችሁ። መብታተን የለባችሁ። ለጩኸት መጨነቅ የለባችሁ። አሁን ያውም አልሐምዱሊላህ ብዙ እህቶቻችን ያስተምራሉ በሚዲያው። ቋንቋውም አይቸግረንም፣ በየሚዲያው እንማራለን። አልሐምዱሊላህ እንደዚህ ስራ እንዲዚች ትንሽ ሰዓት እና ጊዜ ባለችን ሰዓት ይሄ ዩቱብ ብዙ ጥቅም አለው። ሰርቶ ብር ማግኘት ብቻ አይደለም፣ የጠፋንን ነገር ያስተምረናል። በምናውቀው ቋንቋ እህቶቻችን የሚለቁትን ነገር ማዳመጥ፣ ማየት። መረጃ ምንም አይረባም ተብሎ አይናቅም። ስለ ማንኛውም ነገር እናውቃለን፣ ተገባን ማለት ነው። ማየት፣ ማዳመጥ፣ መተግበር፣ አዳምጠን ደግሞ መተግበር አለብን እና ይሄ ዩቲዩብ እውነት እኔ ብር ብቻ ሰርተን ብር ብቻ ማገኝ አይደለም፣ እንማርበታለን፣ ያስተምረናል፣ ማናውቀውን ነገር ያሳውቀናል። እና እህቶቼ የምላችሁ ነገር ምንድን ነው? እየገባን ባለችን ሰዓት በዛውም ሰብስክራይብ፣ ላይክ፣ ሼር እየተደራረግ
የማናውቀውን ነገር መማማር አለብን። ለማያውቁት እህቶችን ማሳወቅ አለብን። የምናውቃትን አንድም ነገር ትሁን አንድም ብትሆን ትጠቅማለች። የማያውቁትን ነገር ማሳወቅ አለብን። ያልመጡትን ታዛ የሚመጡትን መናገር አለብን። ላይሰሙን ይችላሉ። እኛ ግን መናገር አለብን፣ መንገር አለብን። ስለ ሀገሩ አኗኗር ዘዴ፣ ስለዚህ ሀገር ምን አይነት ሕግና ደንብ፣ ስለ ሰው ቤትን ምን አይነት ብዙ ነገሮች ማስተማር፣ መንገር ለእህቶቻችን፣ ለወንድሞቻችን፣ ለጎረቤቶቻችን መንገር አለብን፣ ማስተማር አለብን። እነሱ አይስሙን። እኛ እየነገርናቸው እነሱ መጥተው ወይም መንጣቱን ይንጡና ይሄን ነገር ሳያውቁ መጥተው የሆነ ነገር ላይ ቢወርቁ እኛ ነግረናቸዋል። ከኛ ላይ ወርዷል፣ ችግር የለም፣ እኛ አስወርደናል። ስለዚህ ይህን የምንችለውን ነገር ማስረዳት መንገር አለብን። ይሄ ምን ማለት ነው? ሁላችንም እንጠቃቀማለን ማለት ነው። የእኛም ምክር ቢሰሙ ይስሙ፣ ባይሰሙ እኛ ምንም ጉዳይ የለንም። እኛ ነግረናቸዋል፣ እህቶቻችን እንዳይጎዱ ማለት ነው። እና ምን ልላችሁ ፈልጌ ነው እህቶቼ፣ ስደት ብዙ ነገር ያስተምረናል። የሚያስተምረን ደግሞ ይሄንን ብዙ ነገር ያስተምረናል እምላችሁ ደግሞ የምንማርበት ደግሞ ረጋ ብለን ስንሰማ ስናዳምጥ ፈተናውን ስናልፍ የተፈተነውን ሁሉ ስናልፍ ነው የሚጠቅመንና የተማርንበት የምንለው ማለት ነው። ስደት አስተምሮናል የምንለው እነሱ ሲናገሩን እኛ በቃ ቶሎ ብለን እንትን አለ ማለት በተቻለን አቅም እኛ ስራችንን አክብረን መስራት፣ ተከባብረን መኖር፣ ከነሱ ጋር የሆነ አሁን ተግባቡን ብለን የሆነ ስለኛ ስለ ግላችን ህይወት አለማውራት፣ ስለ ማንኛውም ነገር እኛ ስለ ሀገራችን ራሱ ማውራት የለብንም። የሚያከብሩን እኛ ስበሳችን ስንከባበር። እውነቴን ነው። እኔ 8 ዓመቴ በመሀል በ6 ዓመቴ ሄጄ አሁን መጣሁ። አሁን 2 ዓመቴ እኔ 8 ዓመቴ እዚህ ቤት ግን እኔ ስለ ሀገሬ እነሱ በሚሰሙበት ይስሙ እንጂ እኔ ስለ ሀገሬ ወይም ስለ ሀገሬ ሰው በጭራሽ እኔ አላወራም። ስለ ግል ህይወቴ እኔ አላወራም። ስለ ስራዬ እንጂ ስለ ግል ህይወቴ፣ ስለ ሀገሬ፣ ስለ አኗኗሬ፣ ስለ ባህሌ፣ ስለምን እኔ አላወራም። በቃ አክብሬያቸው ስለ ስራዬ እሰራለሁ፣ ስለምታዘዘው እሰራለሁ። ከዛ ውጭ ከእነሱ ጋር እኔ ምንም ነገር ነክቼ የለኝም። አልሐምዱሊላህ ተከባብረን እየኖርን ነው። አክብሬያቸው እንደ ልጅ ታዘዛለሁ። እነሱም እንደ ልጅ አክብረው ይዘውኛል። አልሐምዱሊላህ ለኩሉ ሀል እና ራሳችንን የምናስከብረው እህቶቼ እኛ ራሳችን ነን። ጤናችንን የምንጠብቀው ራሳችንን የምናስከብረው ራሳችን ነን። ሰርተን ያንን ገንዘብ እንዲጠቅመን ከፈለግን ደግሞ ራሳችንን ፍሬ ማድረግ አለብን። ራሳችንን ማስጨነቅ የለብንም። በልፋታችን ላይ፣ በናፍቆታችን ላይ፣ በድካማችን ላይ ብዙ ነገር አሳልፈን ጤና ካላለን ምን ይሰራልናል? ገንዘብ ምን ይሰራል? ምንም አይሰራም። ስለዚህ እህቶቼ ጥንቃቄ ማድረግ አለባችሁ። ስደት ብዙ ነገር ያስተምራል። ስደት ትምህርት ቤት ነው ያልኳችሁ ብዙ ነገሮች እኔ ስላለፈና ብዙ ነገሮችን ስላሳለፍኩኝ ገንዘብ የአረብ ሀገር ገንዘብ ምንም ጥቅም የለውም። ከዚህ ከወጣም በኋላ ምንም ጥቅም የለውም። ልንገራችሁ እህቶቼ፣ እውነቴን ነው።
ወይ ቤት አልሰራን ወይ የሆነ ነገር ካላደረግንበት ከዚህ ሀገር ከወጣን ምንም ጥቅም የለውም። እዚህ ሁነን ነው በቃ። እዚህ ሁነን ደግሞ ብሩን እዛ ሰብስቦ ሰው ያስፈልጋል፣ የሆነ ነገር ላይ እንዲሆን ማለት ነው። ጠንካራ ሰው ያስፈልገናል። በዛን ሰዓት ግን እኛ ጠንካራ መሆን አለብን። እኛ ጎበዝ ብልጥ መሆን አለብን። ዝም ብለን 10 ዓመት 12 ዓመት 13 ዓመት 20 ዓመት እስከ 20 ዓመት ድረስ የሚቀመጡ ወጦች አሉ። እንቀመጣለን፣ ብር እንልካለን። እዛ እኮ ባዶ ነን፣ ምንም የለንም። ዴክሞን ታክቶን ልናርፍ ስንሄድ ባዶ ነን። በዛን ሰዓት ራሱ አእምሮ ጭንቀት ይይዘናል። ይሄ ምንድነው? ራሳችንን እኛ ራሳችንን ሴፍ አናረግም። ራሳችን አናስብም፣ አርቀን አናስብም። የፊታችንን ያጠገባችንን ነው የምናስበው። ጀግና ሴት፣ ጀግና ጎበዝ ሴት አርቃ ማሰብ አለባት፣ ወደ ኋላ ማሰብ አለባት። አሁንማ ጉልበት አለኝ፣ እየሰራሁኝ እያገኘሁኝ ነው። ይደክመኛል፣ ሰው ነኝና ጉልበቴም ያልቃል። በዛን ሰዓት ግን ምን ይበቃኛል ብዬ ወደ ኋላ ማሰብ አለብኝ እና ጤናችንንም ገንዘባችንንም አሚሯችንንም እኛ ራሳችንን መጠበቅ ያለብን እኛ ነን። ስንመጣ ገና ስንመጣ ነው ታዲያ ይሄንን ማድረግ ያለብን። እኛ ከባድ እዛም ሆነን ጭንቀት ማንችል ከሆነ እዛም ሆነን የምንፈራ ከሆነ እውነቴን ነው ወላሂ ሰው የምንፈራ ከሆነ አረብ ሀገር መምጣት የለብንም። ጀግና ደፋር ከሆነ ለመናገርም ሆነ ለማስረዳትም ሆነ ለማንኛውም ነገር ጎበዝ ከሆነ ነው ወደ አረብ ሀገር መምጣት ያለብን። ነገሮችንም ቶሎ የመረዳት ማስረዳትም እንትን ካለን ማለት ነው፣ ጎበዝ ከሆነ ማለት ነው። እነሱ ጋር የመግባባት ጎበዝ ከሆነ ነው ቶሎ ብለን የመግባባት ቶሎ ብለን ከነሱ ጋር በቃ የሆነ ቤተሰባዊ መሆን መግባባት፣ ስራችን ላይ ጎበዝ፣ ስራችን ላይ የሆነ ነገር የማያታልለን ነገር ስራችንን የመጣንበትን ህግና የራሳችንን መብታችንና ግዴታችንን ማወቅ አለብን። ግዴታችንስ ምንድን ነው? መብታችንስ ምንድን ነው ብለን ማወቅ አለብን። ቅድሚያ ማለት ነው። ስንመጣ ገና ወደ አረብ ሀገር እንሄዳለን ብለን ስናስብ መመራ አለብን። እውነቴን ነው ወላሂ። እኛ ስበሳችን ከሊት ሄዲያ እንዲህ አርጋ መጣች ከምንል ያቺ በድሏ ሰርታ ሄደች። ግን ሂዳ የመጣችውን ምን ያስፈልጋል ብለን ብንጠይቃት ብታስረዳን የዛ ሀገር ባህሉ ስራውስ እንዴት ነው ምናምን ብለን ብንጠይቅ አሪፍ ነው። እከሊት ሄዳ ሰርታ መጣች፣ እከሊት የመታ ቤት ሰራች፣ እከሊት ሄዳ ይሄን አደረገች ከምንል ማለት ነው። የአረብ ሀገር ሉተሪ በሉት እንደ ሉተሪ ነው። ለአንዳንዱም ሀሪፍ ነው፣ እስከ መጨረሻ ሀሪፍ ነው። ለአንዳንዱም ደግሞ ከባድ ፈተና ነው። ስለዚህ እኛ ጎበዝ ጠንካራ መሆን አለብን። ብዙ እህቶች ራሱ እኔ ራሱ የማውቀው አሁን እንሰራለን እያሉ ብዙ እህቶች ራሱ ይመጡና ስራ የሚፈሩ አሉ። ጤና ሰጥቷቸው ማለት ነው። መጥተው ተመልሰው ደግሞ በአመት ወይ በ6 ወር ተመልሰው ይሄዳሉ። እንደዛ የምታደርጉ አላችሁ። ቅድሚያ ይሁን የነሱ ሀሪፍ ነው። ጤንነታቸውን ይዘው መሄዳቸው ደስ ይላል፣ ሀሪፍ ነው። ግን ውጣ ውረዱን እዛ ሲታሰብ ከባድ ነው። እውነቴን ነው ወላሂ። ብዙ ስቃይ ታይቶ ነው አረብ ሀገር የሚመጣው። ብዙ ውጣ ውረድ ያለው ፓስፖርት ከማውጣት ጀምሮ አሁን ፓስፖርት ከማውጣት ሲወስድ ከመማር ምርመራው ምልልሱ ብዙ ድካም አለው።
ብዙ 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 ድካም አለው። ይሄንን ሁሉ ወጭ ከምናባዛ ከመጀመሪያው በቃ ጎበዝ ጠንካራ ሆነን ባለችን ነገር በሀገራችን ላይ መስራት ሳናየው የአረብ ሀገሩን ሳናየው ማለት ነው። የአረብ ሀገሩን ሳናየው እዛው ጠንካራ ሆነን መስራት። እዛም እኮ ጎበዞች የጠነከሩ እንደውም ከኛ በልጠው የሚኖሩ አሉ። ጎበዝ ጀግናዎች አሉ፣ ጎበዞች አሉ። በገበያ የምንበላው በምን እየሰሩ ራሳቸውን አሸንፈው የሚኖሩ ብዙ እህቶቻችን አሉ እና የነሱ ይሻላል። ሙሉ አካላታቸው ሙሉ ጤንነታቸውን ይዘው ተገቡም አልሐምዱሊላህ ጥሩ ነው፣ ደስ ይላል። ግን ጭንቀት የምታበዙ እህቶቼ፣ ጭንቀታሞች የሆናችሁ እህቶቼ አትንጡ። እኔ የምመክራችሁ ማለት ነው አትንጡ። በቃ ሙሉ ጤንነታችሁን ይዛችሁ በሀገራችሁ ላይ ሰርታችሁ ኑሩ። የምትማሩ ማርፋችሁ ትምህርታችሁን ተማሩ። ስራም የምትፈልጉ ስራችሁን ፈልጋችሁ በሀገራችሁ ላይ በምን የሚሆን ስሩ። ጎበዝ ጀግና ነኝ እኔ ማንኛውንም ነገር እቋቋማለሁ እችላለሁ የምትል እህቴ ደግሞ መታ መስራት መማር እውነቴን ነው ወላሂ መማር የሰው ቤት ትምህርት ነው። አልጋ ባልጋ አይሆንም። የሰው ቤት ፈተና ነው። ሰርተን እንዳልሰራን እንሆናለን። ደክመን እንዳልደከምን እንሆናለን። ደስ ሲላቸው ይስቁናል፣ ደስ ሲላቸው ያን ሁሉ ግን እኛ በቃ መተው በትንሽ በትልቁ ራሳችንን የምናጨናንቅ ራሳችንን ጭንቀታም ከሆን እኛ መጨረሻችን በሽተኛ ነው የምንሆነው። እዛ ሄደን ራሱ እነዚህ የአረብ ሀገር ሴቶች እኮ እየነቀሉ ናቸው ይሉናል። እኛ እዚህ ብዙ ስቃይ እያሳለፍን ነው። ብዙ ስቃይ እናሳልፋለን። የልጆች ጩኸት አለ፣ የአዋቂዎች ጩኸት አለ፣ የቤት ጩኸት አለ፣ የስራ አለ፣ ብዙ ነገር አለ። ብዙ ድካም አለ እና ይሄንን ተቋቁማ ጎበዙና ሰርታ የመጣችበትን አላማዋን አሳክታ የምትሄድ እህቴ ጀግና ናት። ወላሂ የጀግናም ጀግና ጎበዝ ናት። ያቺ ናት ጎበዝ ጀግና። ራሷን በቃ እንትን አድርጋ ጎበዝ ሆና በሰላም ወደ ሀገሯ የገባች እህቴ ያቺ በጣም ጎበዝ ጀግና ናት። እና እህቶቼ ማንኛውም ስራ ላይ ጎበዝ መሆን አለብን። እናሸንፋለን ማለት አለብን። እንሰራዋለን። እንዴት ሰው የሰራው ስራ ደግሞ ያቅተናል? እውነቴን ነው ወላሂ። እና የዩቲዩብ ስራ የማናውቀውን እህቶቻችን እየተማር አስተምሩን እያል ቃስ እያል እነሱንም ሳንላቸው እነሱንም ታናሰለቻቸው እነሱንም እንዲያናስመረር አድርገን ቃስ እያል የማናውቀውን አሳዩን እያል እስበሳችን ሰብስክራይብ እውነቴን ነው ወላሂ። እኛ ጉርብ ራሱ አያስፈልገንም። እኛ ማለት ነው ጉርብ ራሱ አያስፈልገንም ነበር። እኛ በቃ ሰብስክራይብ ካደረኳችሁ ሰብስክራይብ መመለስ። እኛ የአረብ ሀገር እህቶች እንተዋወቃለን። ሲጀመር ሰብስክራይብ ካደረኳችሁ ሰብስክራይብ መመለስ፣ ሰብስክራይብ ካደረጋችሁኝ ሰብስክራይባችሁን መመለስ። በቃ እስበሳችን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እየተጣጣፍ እስበራሳችን ብንተዳደግና ብናርግ ጉርብስ ምን አስፈልገን? እኛ አሁን እኛ የአረብ ሀገር ስደተኞች ራሳችን እንተዋወቃለን እኮ። ሌሎች ጋር ትላልቅ ፌመሶች ጋር ሄደን ግን ሌሎችን አላቸው ጋር ሄደን ማለት ነው አላቸው ጋር እኮ ነው ሄደን ለነሱ ታብ እናረጋለን፣ ሼር እናረጋለን፣ ኮፒ ሊንክ እናረጋለን፣ እነሱን እናፈምሳለን።
ለራሳችን ግን አንሆንም። ሁሌም ጥያቄ ሆኖብኛል ለራሳችን አለመሆናችን። እኔ ሁሌም ነው ጥያቄ የሚሆንብኝ፣ ለምን እንደሆነ አላውቅም። እንደኔ እውነት የገረማችሁ ካላችሁ በኮሜንት አሳውቁኝ። እኔ ለራሴ ጥያቄ ነው የሆነብኝ። እንዴት እኛ ለራሳችን ሳንሆን እንዴት ለሰው እንሆናለን? እኛ እንዴት ከአረብ ሀገር ሳንወጣ ከሰው ቤት ሳንወጣ እንዴት ለሰው በቃ እኛ የአረብ ሀገር ልጆች ሲጀመር እንተዋወቃለን። እኛ እነፎዚን ማስቸገር የለብንም እኮ እኛስ በራሳችን በቃ እንኳን እንደዚህ ሰብሳቢ እህት አግኝተን አይደለም እኛስ በራሳችን እንተዋወቃለን። አንዲት እህቴ ሰብስክራይብ አድርጉኝ የመዳም ቅመም ነኝ ካለች አይከፈልበትም። ለዚህ ለነሱ ብለን ኢንተርኔት አንከፍትም፣ ለኛ ብላችሁ ኢንተርኔት አከፍቱ፣ ወይም ለእናንተ ብለን ኢንተርኔት አንከፍትም። ስልኩም አለ እጃችን ላይ ነው ያለው። ባለችን ሰዓት ባለችን ጊዜ ብንደራረግ ሁላችንም ተይዘን እናርጋለን። ነገ ደግሞ ወደ ሀገራችን ገብተን ይሄን ስራችንን እየሰራን ትዳር የሌለን ትዳራችንን እንይዛለን፣ ልጅ የሌለን ልጆቻችንን እንወልዳለን፣ ያለንም ደግሞ ትዳራችንን እንይዛለን፣ ልጆቻችንን እናሳድጋለን። ተመልሰን ስደት አናስብም፣ እንሰራለን በሀገራችን ላይ። ተመልሰን ወደ ስደት አንመጣም። እንደዚህ እያልን ብናድግ ጥሩ ነው፣ አሪፍ ነው። እንጠንክር፣ እንበርታ ነው የምለው እህቶቼ። እኛስ በሳችንን እንደጋገፍ። እውነት ሌላ ሰው መጥቶ አይደግፈንም። እኛን ሌላ ሰው መጥቶ አይደግፈንም። ሲታመም የምናሳክመው እኛ የአረብ ሀገር ሴቶች፣ ሲሞቱ የምንሸኛቸው እኛ የአረብ ሀገር ሴቶች። እውነቴን ነው ወላሂ። ለራሳችን ግን አንሆንም። ለምንድን ነው? ማንኛውም ቦታ ላይ ድረሱ ስንባል እኮ እንደርሳለን፣ ግን ለራሳችን አንሆንም። እና ራሳችንን እንጠብቅ፣ ለራሳችን እንሆን ነው የምለው የዛሬው ርዕሴ። ራሳችንን እንጠብቅ፣ ለራሳችን እንሆን፣ ራሳችንን እንደጋገፍ፣ ራሳችንን እናሳድግ። ሰው ማሳደጋችንን ጥለን ራሳችንን እናሳድግ። ሰው ቤቱን ላይ አንኖርም። ነገ እንሄዳለን። ነገ ስንሄድ ግን የምጠቅመን ይቺ ስራችን ናት። ስራ ፈት ሆነን ተመልሰን ደግሞ ስራ አጣን ብለን ስደት አንመጣም። ዛሬ ተጠናክረን ሰርተን ቻናላችንን ገንዘብ የሚከፈል አድርገን ብንሄድ ነገ ሀገራችን ገብተን እንጠቀምበታለን። እና እህቶቼ ዛሬ በዚህ ነው የመጣሁት። አስተያየታችሁን እንግዲህ ተቃራኒም አስተያየት ካላችሁ አስተያየታችሁን በኮሜንት እንድታሳውቁኝ ስለጠይቃለሁ እህቶቼ። እና አበረታቱኝ ነው የምለው። እስበሳችን እንደጋገፍ እና ድጋሜ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።